ያጋንን ታመኔ ስልጣነ ክህነት ስለሌለኝ እንጂ እኔ ራሴ ነበርኩ። ደህና አጥማቂ ቢያገኝ ኖሮ እሱ ነበር ቢፈውስ። ግርምሽ ልጇን አብቅታለች። ግርምዬ ልጇን አብቅታለች እና ደርሰናል እያለ ነው። አሜሪካ ደርሰናል። የኢትዮጵያ አጋንንት አውጥተው አላልቅ ሲላቸው የአሜሪካ አጋንንት ለማውጣት ሄደዋል። ኢትዮጵያ ውስጥ የኢትዮጵያ ባንዲራ አይጠቀምም ግርማ፣ ምክንያቱም ሸኔን አፈር ከደም ያበለዋል። ኦህዴድ ይሸልተዋል። ከዛ አሜሪካ ሲሄድ ከኋላ የአሜሪካንን ባንዲራ አድርጎ መስቀል ይዞ ልዩ መንፈሳዊ አገልግሎት በአሜሪካን የዋሽንግተን ዲሲ ሜሪላንድ አዘጋጅ ኦርቶዶክስ ተዋህዶ ቤተክርስቲያን ማህበረ ምዕመናን ኮሚቴ ይላል። የምን ኦርቶዶክስ አይታወቅም። የኦርቶዶክስ የግብፅ፣ የሶሪያ፣ የአርሜኒያ የተጠራ በአማርኛ የሚሄደው አማራ ነው። ይሄ አማራ እንገፍ እያለ የኦሮሞም አለ አማርኛ ማለት ትግሬም አለ ይሄዳል። ሊደን እንገፍ እያለ ይሄዳል። እሑድ ከሚያዝያ 11 እስከ ሚያዝያ 13 ኦገስት 11 የመልአከ መንክራት መልአከ አንከረት ነው የሚባለው የሚያንከራትታቸው ነው። አሁን ግርማ ያድናቸው የግርማ ተጠማቂዎች ምልክት ስላሴ ይሄዳሉ። ቡዳ ዛር ውጣ ሲባል ብለው ይጣሉ። ከዛ ደግሞ ምልክት ሲሄድ እዛም ቡዳ ዛር ውጣ ሲባል ብለው ይሄዳሉ። መልአከ አንከረት ነው የሚባለው ግርማ መልአከ አንከረት። አሁን ይህን ስናገር አባታችንን ተናገረ። ሰይጣን ስላለበት ነው፣ አጋንንት ስላለበት ነው ይላል። በሰው ደም የበለጸገ በምዕመናን በሰይጣን ገንዘብ የበለጸገ ሰይጣንን እያናዘዘ እንደ ሐዋርያ ቪዲዮ እየሸጠ የሰው ትዳር እየበጠበጠ ቤተክርስቲያንን እያዋረደ የጠገበ በርኩስ መንፈስ ቤተክርስቲያንን የሚመራ የሚያተራምን ይህ አጋንንት ታመኔ ስልጣነ ክህነት ስለሌለኝ እንጂ እኔ ራሴ ነበርኩ። ደህና አጥማቂ ቢያገኝ ኖሮ እሱ ነበር ቢፈውስ። በቃ ከስንት ቀን ጀምሮ ይሄንኑ ስትሉ ስለነበር ማለት እሑድ ሚያዝያ ምናምን እስከ ምናምን ይሆናል አለ። ከከፋር ወደ ላይ እንግዲህ የቦታ አድራሻ ሜሪላንድ 16 ኮርን ምናምን ትመጣላችሁ እና ቲ ኮፊ ኤንድ ፉድ አቬለብል ፎር ፐርቼዝ። አይገርምሽ? ምንድን እናቴ ትሙት በለው ይህን ዲያስፖራ ጋጠው የት አባቱ ምስላ እናቱን አይረዳም አባቱን አይረዳም። አጋንንት አለብኝ ብሎ እዛ ሄደው ቲ ኮፊ ኤንድ ፉድ አቬለብል ፎር ፐርቼዝ። ሱሬ ትክክል ነኝ እንግሊዝኛው ካሽ ኦንሊ። ይኸው ፖይንቷ እዚህ ጋር ናት። አንተ ከፈር ግን ምን ማለት ነው? ቆይ ተርጉሙልኝ እስቲ። ካሽ ኦንሊ ማለት ነው ጥሬ ብር ማለት ነው ብሏል ሰዎች። አሁን ጥሬ ብር በብር ብቻ በጥሬው ነው ይሄ። ምክንያቱም አይሬስ አያውቀውም፣ ባት የለውም፣ ምን የለውም። ለግርምሽና ለምናምን የሚሰጥ ነው የሚቀባበል ማለት ነው። ካሽ ኦንሊ አለ። ከዛስ ሊሚትድ ፍሪ ፓርኪንግ ያለ ፓርኪንጉ የተወሰነ ነው። ይሄ ማለት ነው በፈረንሳይኛ ቀድሞ የመጣ ብቻ ነው ፓርኪንግ የሚያገኘው። ፓርኪንግ ከሌለ መጠመቅ አትችሉ፣ ትሰቃያላችሁ። ስለዚህ ፍጠን ነው። ስለዚህ ኤርትራዊና ኢትዮጵያዊ ይሄ አጋንንት ያለበት ዛር አለብኝ የሚል ደብተራ መቼም ፈርዶበታል። ደብተራ ትብትብ አድርጎብኝ እድሌን ወስዶ አመዳም ያንቺን እድል አሁን የሚወስደው እድሌን እኮ የሚሉ ሰዎች ደግሞ ሲታዩ ጉርጤ መሰሉ። እግዚአብሔር ወይ መልክ የላቸው፣ ወይ ሙያ የላቸው፣ ወይ ትምህርት የላቸው፣ ወይ እውቀት የላቸው። ምን ሆነሽ ነው ስትባል እድሌን ወስዶት ምን ደብተራ ምንሽ ነው እድል የሚወስደው? እንደው ስዕል የመሰለች ቆንጆ ምናምን አምጥቷል። እሺ መቼም ቀንቶባት ሰይጣን ጋር ያደረገ ይባላል። በእንጨት ማጥነቂ ሴትዮ አንተ ዞር ብሎ የማያይ ሰውዬ እድሌን ወስደውት ነው እንጂ የኔ እድል እኔ ከፍ ያለ ነበር ይላል። ስትዞር ስትንከራተት ውለህ አዙረውብኝ ነው ትላለህ። አዙረውብኝ እኔ እስራኤል የለኝ አዙረውብኝ ነው። ያዙርብህ አባት ያም bring your own chair። እዚህ ወንበር አንከራይም እኛ። ስትመጡ የራሳችሁን የምትቀመጡበትን ወንበር አምጡ። ካሽ ኦንሊ። ይሄ እንግዲህ እነ ብርሃኑ ጎበና ያሉበት ነው፣ እነ ቀሲስ ሳሙኤል ያሉበት ነው፣ እነ ቀሲስ ልዑል ሰገድ ያሉበት ነው። መጣባቸው ነው በላተኛ ያንን ህዝብ የሚቀራበት
እንደውም የኢትዮጵያ አጋንንት ሄዶ 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 አለቀ መሰለኝ። የአሜሪካን አጋንንት በዶላር ሊበላ ኮተታውን ላበቃ ድንብሮች አሜሪካ ሄዶ የማይሰለጥኑ የማይነቁ የሚሰራባቸውን ቢዝነስ የማያውቁ አሜሪካን ሄዳችሁ ስታያቸው እንዲሁ ዳላቸው አሜሪካን ሄዳችሁ ስታያቸው ላታቸው ማጅራታቸው አሜሪካ ሄዳችሁ ስታያቸው የእንጃንክ ፉድ ይበሉና ሴቱ ይዞሯ ራሷ እንዴት እንደበላ አፏ በዚህ ገ ወይ በቃ እዛ ኢትዮጵያ ያለ ሰው ደግሞ ቀጠን ያሉትን የእንደኔ አይነቷን እናት ዳህና ምንም የላትም ይባል ወፈር ያለው ግን በቃ ሀብታም ነው በደሱ ቤት እዛ በትርጉማን በትርጉማን ቢኖር አባታችን መጥተዋል። አባታችን መጥተዋል። ራስሽን ማስመርመር አለብሽ። የቤተሰብ እኮ ሊኖር ይችላል። ዛር ከእንትን የመጣ ሊኖር ይችላል እና ማስመርመር አለብሽ። ሄደን እናስመረምራለን። እሺ መቼ ነው? በደቂቃ ያኔ ብር ያዥ $1 ጠብቅ። ከዛ ቤተክርስቲያን ጻፈች ደብዳቤ፣ ሀገረ ስብከቱ ጻፈ። ይሄ ልጁን እኮ ጳጳስ ያደረጉት አቡነ መቃርዮስ ናቸው። አቡነ መቃርዮስ የኔ አባት ማለት ነው። እሳቸው ደግሞ እህተ ማርያም ናት የቀረቻቸው። ዮሐንስ ጋር ሄደዋል፣ ግርማ ጋር ሄደዋል። በቃ ሰው ይከተለዋል የሚለው ጓጉተው ሁሉ ሄደው ይሄንን ጠርተው አዲስ አበባ ሀገረ ስብከቱ ያለ ሀገረ ስብከታቸው አምጥተው ይሄንን ክህነት ሰጡት። በትምህርት ቤቱ ረባሽ አባቱ የሚበትናቸውን አጋንንት በሙሉ ይዞ መጥቶ ምግባር የሌለው ኤቲክስ የሌለው ረባሽ ነበራሉ ትምህርት ቤት። አሁን በቀደም እያነበብኩኝ ይህን ወጠጤ አምጥተው ካህል ብለውት ይኸው ዛሬ እሱ የአባቱን ተረክቦ እንትን ይላል። ከዛ ጻፉ እንግዲህ የሀገረ ስብከቱ ስራ አስኪያጅም ምንም ጻፉ። እስቲ አምጣልኝ ወደዚህ ሳባር እስቲ ምን አሉ? በዲሲ እና አካባቢው ሀገረ ስብከት ለምትገኙ አድባራት ገዳማት በሙሉ መጋቢት 12 ጉዳዩ ምዕመናንን ከቀሳጢያን ስለመታደግ ይፈራሉ እኮ ስሙን አይጠቅሱም። ግርማ ብለው አይፈሩም። ምናልባት አጋንንት አለብኝ ብለው ነው ህዝቡ ፈርተው ነው ይሄንን የሚጽፉት። የበግ ለምድ ለብሰው ወደ እናንተ ከሚመጡ ከሐሰተኛ መምህራን ተጠንቀቁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 15 በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳስጠነቀቀን በተለያዩ ጊዜያት በውስጣቸው ነጣቂዎች ተኩላዎች ሆነው ሳለ በኦርቶዶክሳዊ ተዋህዶ ካባ ተከልለው የዋሃን ምዕመናንን ገንዘብ ለመዝረፍ፣ ገንዘብ ላይ ነው ትኩረቱ። ሀገረ ስብከቱ ገንዘቡ ሊዘረፍ ስለሆነ ስለሚጠፋው ነፍስ ጉዳዩ አይደለም፣ ገንዘብ ነው። ናቴ እንደኛ የምንበላውን ግርማና ልዩ መጡ ይብላብን ነው ነገሩ። እያሰላሰሉ ወደ ሀገረ ስብከታችን ጎራ የሚሉ ሰፋጢያን ሰፋጣ ይሄ የዲሲ ሀገረ ስብከት በጣም የአራዳ ቋንቋ ሁላ የሚችል ቀሳጢ ነው የማውቀው። ሰፋጢያን አለ አትሳፈጠኝ የሚለው አራዳ ነው። የሀገረ ስብከቱ ስራ አስኪያጅ አራዳ ነው ማለት ነው። እሺ ኦርቶዶክስ ተዋህዶ ቤተክርስቲያን ማህበረ ምዕመናን በሚል ሀገረ ስብከቱ ፍጹም በማያውቀውና እውቅና በሌለው ኮሚቴ ስም በሀገረ ስብከታችን ባለው በሜሪላንድ ግዛት ጉባኤ መጥራታቸውን ይህ ቀሳጢ ቡድን በማህበራዊ ሚዲያው ካሰራጨው ማስታወቂያ ተገንዝበናል። ስለሆነ ከዚህ በፊት ደጋግመን ከውሾች ተጠበቁ፣ ከክፉ ሰራተኞች ተጠበቁ ፊልጵስዩስ 3:14 በማለት እንዳሳሰብነው ወደ ሀገረ ስብከታችን ተሾልከው በመግባት የዋሃን ምዕመናንን በፈውስ ስም በማጭበርበር የግል ጥቅማቸውን ለማጋበስ ቀነ ቀጠሮ መያዛቸውን ተረድተናል። ምዕመናን ከቀሳጢያን እንዲጠበቁ ማሳሰብ የቤተክርስቲያን ዋና ተግባራ በመሆኑ የሀገረ ስብከቱ የምትገኙ አድባራትና ገዳማት የሰበካ አስተዳደር ኃላፊዎች ከቅጥረ ቤተክርስቲያን ውጪ በመንደር በሚደረግ በትምህርተ ወንጌል በጠበልና በፈውስ ስም በተጠራው ጉባኤ ላይ ምዕመናን እንዳይገኙና በስጋም በነፍስም እንዳይጎዱ ታስገነዝቡ ዘንድ በጥብቅ ማሳሰብ እንወዳለን። አባ ፋኑኤል የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ሊቀ ጳጳስ አሉ። ሰላምታ ጋር የለው ሰላም እግዚአብሔር ከሁላችን ጋር ግርባጭ ለሜሪላንድ ግዛት ቤተ ክህነት ጽሕፈት ቤት በአጠቃላይ አዲስ አበባ አልተጻፈም።
በፋሚሊ አዲስ አበባ ሲሄዱ ኦህዴድ እናቴ አጭም ይዞ ስለሚጠብቃቸው እዛው ሜሪላንድ ያላችሁት ራሳችሁ ጉዳይ ለምዕመናኑ ንገሯል። አሁን ምዕመናኑ መጡና ማን ነው የመጣው? አባ ተቃላቅም መጥቷል። ማን ነው የመጣው? ምክንያቱም በፊት ሲመጣ የሚቀበሉት አባባሉ የላቸው አባባሉ የላቸው አላትም ብቻ መጥቷል። የሆነ ሰውዬ አይተናል። ማን ነው? እኔ ፈራዋለሁ። ቅዳሴ ሲያልቅ መጡ የቧንቧ ውሃ ያዘጋጃል። ከዛ በኋላ ወደዚህ ጠጋ በሉ አለ። ተፈውጠን ቶሎ መሄድ መፈወስ የምትፈልጉ $1,000 አዘጋጁ ተባለ። 82 ሰው $1,000 አዘጋጅቶ ሄደ። ግርማ ፊት ማለት ነው። እንግዲህ አንድ ዶክተር በአመት 82,000 ግርምሾዬ በደቂቃ ውስጥ $82,000 ያዝ ድጋቁ ማለት ድሮ ደዛ ነገር እናቴ ይህንን ኃይል ያለው የእሳት አደጋ ውሃ ያለበት ምድር ኤርትራዊና እዛ ስትራስ ያለበት በሙላ ውሃው ሲያፍነው እዛ ደግሞ ጋርዶች ልቀርቦ በደንብ እንድትታፈን አለመጣላችሁ ምንድን ልቀቅ አይለቀም። ከዛ ራስን ለማምለጥ ስትል እንደዛ ታደርጋለህ። አሁንም እነ ግርማ እንደዚህ አንቀው ይዛሉ። ከዛ ያ የእሳት አደጋ ውሃ ይመጣና እዚህ ያደርጋት ደግሞ ሙቅ ሻወር የለመደ ህዝብ ነው። አሁን አሜሪካ ምን ብትሄዱ ሙቅ ነው ሻወሩ። የግርማ ውሃ ደግሞ በረዶ ነው። ይመጣና ሲነካው በለው። እንደውም ደግሞ ጣሊያን ሀገር በጣሊያንኛ እንግሊዝም እዚህ ጀርመን በጀርመንኛ ይቻላል። ንቅሳት ያለባቸው ፈረንጆች መጥተው ኮንስታሬ ፖፖላፖሪ ምንድን ያለ አንተ ጀግና ነህ። አዎ የት ነው ያዝከው? በለው የት ነው ያዝከው? አሰንፈለን ተሳፋፊሌ ይላል አጋንንቱ። ከዛ ምንድን ያለ ሐዋርያት እኮ ጣሊያን ሲሄዱ በጣሊያንኛ ተናግረው፣ አሜሪካ ሲሄዱ እንግሊዝኛ ተናግረው፣ ግሪክ ሲሄዱ አረብ ሀገር ሲሄዱ በዛ ነው። እነ ግርማ ኮስታሬ ምንድን ያለው እንደዚህ ሆኜ ምናምን አለ እኮ። አሁን ትለቃለህ አትለቅም ኮች የምትውቀስ ግራ ይገባዋል። ከላይ ነው ታውቃት ብሎ እንደዚህ በል ቶሎ እንዲለቁ ከፈለግ ኮሜንታር ሰዎች አካውንት ወይ እንደዛ ነው። ኮሜንታር በልቀ 3 ጊዜ ነው ምክንያቱም ይከፈላል ይላል። 3,000 ዩሮ ጣል አድርገው ነው እንደዛ ጨዋታው።